ሰላም እንዴት ናችሁ? አለን ሰሞኑ ትንሽ ጠፋ ብያለሁ። ትንሽ ስላልተመቸኝ ነው። እንደምታዩት ዛሬ ማሽናችንን ላሳያችሁ ብዬ ነው የመጣሁት። እንደምታዩት ማሽናችን እዚህ ደርሳለች። ይሄ አብረን የሰራነው ሞዴል ይሄ ማይካው እዚህ ጥግና ጥግ ላይ ያለው በዚህ መልክ እንደምታዩት ተቆርጧል። ይሄ ቤዱ ነው። ቤዱ ማለት ማሽኑ ዋናው የሚሰራበት ሰርፌሱ ነው። እቺ ጥቁሯ መሀል ላይ የምታዩት ቤልት የምንወጥርባት ነች። ቤልት ቴንሽነር ትባላለች። እዛ ጋር እንደምታዩት ደግሞ ስቴፐር አለ። ስቴፐር ሞተር አለ በየአክሲሱ ላይ ሞሽን የሚፈጥርልን። ይሄ ደግሞ ኤክስ አክሲሱ ነች። ቢጫ ማነው ሰማያዊ ፓርት ማለት ነው። እቺ ደግሞ ባለፈው አብረን የሰራናት ነች። ጀስት ያኔ ማይካ የሚቆረጠውን ስንሰራ አብረን የሰራናት ፕሪንት ትደረጋለች ያልኳችሁ ናት። እሷን ፕሪንት ተደረጋ በዚህ መልክ ተዘጋጅታለች። ስለዚህ ምንድነው ጥቅሟ? እዛ ትገባና ማይካው ላይ ትታሰራለች። በዚህ መልክ እንደምታዩት ሮዱን ትይዝልናለች ማለት ነው። አይሆፕ ይሄን ይመስላል እንግዲህ አሁን ማሽናችን ያለበት ደረጃ ይሄን ይመስላል። የቀሩትን ነገሮች ደግሞ በሂደት አሁንም የተወሰነ ሄዷል። እሱ ደግሞ ቀጣይ ቀርጽላችኋለሁ። እንግዲህ አሁን እዚህ ላይ ደርሷል። ቀስ በቀስ ደግሞ ያለውን ነገር አሳያችኋለሁ ማለት ነው። እንግዲህ ቤተሰቦች ይሄን ይመስላል ማለት ነው። እንግዲህ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለተለያዩ ሰዎች አድርሱልን። እዚህ ሙያ ላይ ወደ 3D ሞዴሊንግ ወደ ዲጂታል ማኒፋክቸሪንጉ ለመግባት ለሚያስቡ ሰዎች ሼር ብታደርጉላቸው ጥሩ ነው ብዬ አስባለሁ። እንግዲህ ይህን ይመስላል የዛሬው ቪዲዮአችን። የቀረውን ነገር ደግሞ በቀጣይ እናያለን። እሺ፣ በቀጣይ ቪዲዮ እንግዲህ እስከምንገናኝ ድረስ ሁላችንም በቸር ያቆየን። ቻው።